ረጅም ዘመን በጋብቻ ልክ እንደ አባትና እንደ እናቱ መኖር ይፈልጋልና አባቱን ሄዶ አባቴ እንደው እንዴት በምን ምስጢር ነው እንደው ረጅም ዘመን በጋብቻ የኖርክበት ምስጢር ምንድነው ብሎ ይጠይቃል አባቱን። አባትየው ምን ብለው ይመልሳሉ? እሷ ያለችውን ብቻ ስም አሉት። ሌላ እንዳትከራከር ምንም ነገር እንዳትል እሷ ያለችውን ብቻ ይሄን ደግሞ እንዳትነግራት አሉ። እቺን ደግሞ የልኩን እንዳትነግራል። ከዛ ግን ያው ማማከርህን ንገራት ግን መልሱን እንዳትነግራል። ሄደ እንደው ዛሬ አባቴ የመከራኝ ምክር ነግርሽ አልችልም ግን አልነግርሽ። ከዛ እኔ ስለምን ይቅርብኛለችና ተነስታ አያቱ ጋር ሄደች። ለምንድነው የተመከረው ብላ ማለት እና ምንድነው ያሉት? አይ እንደው ረጅም ጊዜ በጋብቻ ለመኖር እንደው ምስጢርህ ምንድነው ብሎ ጠየቀኝ። እና ምን አሉት? አንቺ ነህ የፈለግሽው ይሄንን? አዎ ለራስሽ ፈልገሽው ነው? አዎ እሱ ያለሽን ስሚ። ገባችሁ? ምንድነው ያደረጉት? ይሄን የመለሰው እውነት በቃ ምስጢሩን አውቆታል ማለት ነው። ምንድነው ያደረጉት? መሰማማት አይደል? መሰማማት፣ መከባበር። የጋብቻ ዋናው መሰረቱ ምን መሰላችሁ? ፍቅር ነው። ፍቅር ደግሞ ብዙ ነገር ነው። ይሰማል፣ አይፈርድም፣ አይታበይም፣ አይዋሽም፣ ሌላ ብዙ ነገሮች አያደርግም። ጋብቻ የሚመሰረተው በፍቅር ነው። ማስተሳሰሪያው እሱ። ያንን ከጠበቅን በቃ ጋብቻ ይጸናል። በዚያ ውስጥ መኖር ነው፣ መሰረቱን አለመናድ። ቅድም መምህር ያሉናል ዓላማው። ወደ ጋብቻ ስንገባ መጀመሪያ ማወቅ ጋብቻ ምንድነው ብሎ መጠየቅ፣ መረዳት፣ መማር። ምን ያስፈልጋል ሲባል ፍቅር። በቃ የሚተሳሰረው ጥቅም አይደለም፣ ውበት አይደለም፣ ደምግባት አይደለም፣ አፍንጫ አይደለም፣ መኪና አይደለም፣ ወይም ሌላ ነገር አይደለም። እነሱ ቁሳቁስ ናቸው። እነሱ ሲያነክሱ አብሮ መንከስ ይመጣል። እነሱ የሆነ ነገር ሲሆኑ ሲፈርሱ አብሮ መፍረስ ይመጣል። ብዙ ነገር ፈርሷል አይደል? ይፈርሳል፣ አብሮ የሚዘልቅ የለም። ስለዚህ የመጀመሪያው ትልቁ ነገር መሰረቱን መጠበቅ፣ ያንን ደግሞ ለማድረግ መጸለይ። ቅዱስ ዳዊት አንድ ጸሎት አለ፣ መዝሙር 128 ነው። የቅዱስ ዳዊት መዝሙር ነው፣ ላንብብላችሁ። ሌላው ትልቁ ምሰሶ ስለሚናገር ነው። እግዚአብሔርን የሚፈሩ ሁሉ በመንገዶቹም የሚሄዱ ምስጉኖች ናቸው። የድካምህን ፍሬ ትመገባለህ፣ ምስጉን ነህ፣ መልካምም ይሆንልሃል። ሚስትህ በቤትህ እልፍኝ ውስጥ እንደሚያፈራ ወይን ናት፣ ልጆችህ በማዕድ ዙሪያ እንደ ወይራ ቡቃያ ናቸው። እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል። ምን የሚያደርግ? ፈሪሃ እግዚአብሔር ጥበብ ይሰጣል። ሁሉንም ነገር የምናደርግበት ጥበብ ይሰጣል። እግዚአብሔር ከጽዮን ይባርክህ። በሕይወትህ ዘመን ሁሉ የኢየሩሳሌምን መልካምነቷን ታያለህ፣ የልጅ ልጆችህንም ታያለህ። መልሶ አልመለሰልንም? ዳዊት መለሰ። ፈሪሃ እግዚአብሔርን መፍራት፣ አንደበትንም መጠበቅ፣ ከመሳደብ ከማንኳሰስ፣ ችግርን መረዳት፣ አስቀድሞ አለመፍረድ፣ መመካከር ብዙ ነው ምሰሶ። እነዚህ ሁሉ ግን የሚያጸኑት ምንድነው? ፍቅርን። ከየት ይገኛሉ? እግዚአብሔርን ከመፍራት። እግዚአብሔርን መፍራት ምን ይሰጣል? ጥበብ። እግዚአብሔርን ፈርቶ አያችሁ፣ ትዳር የሚጠበቀው ሰውን ወዶ በሚደረገው ጥረት ብቻ አይደለም፣ እግዚአብሔርን በመፍራት። ምክንያቱም ያስተሳሰረው የባረከው የመሰረተው እግዚአብሔር። በመጽሐፍ ቅዱስ ውስጥ በብሉይም በሐዲስም ኪዳን ውስጥ አንድ አይነት ቃል የተነገረባቸው ሕጎች ቢኖሩ አንዱ ትዳር ነው። በብሉይ ኪዳን እግዚአብሔር ለአዳም ምን ብሎታል? ሰው አባትና እናቱን ይተዋል ከሚስቱም ጋር ይጣበቃል ብሎ በብሉይ ኪዳን ያለውን በሐዲስ ኪዳንም ያው አምላክ የፈጠረው አምላክ መድኃኒታችን ኢየሱስ ክርስቶስ ያንኑ ቃል ሰው አባትና እናቱን ይተዋል ከሚስቱም ጋር ይጣበቃል አንድ አይነት ቃል አስቀምጦ ራሱ ደግሞታል። የማይለወጥ ማለት ነው። ቅዱስ ጳውሎስ ደግሞ ይህ ምስጢር ድንቅ ነው ብሎታል። ምስጢር ልዩ ክቡር ነው። ጋብቻ በሁሉ ዘንድ የከበረ ነው፣ አልጋውም ቅዱስ ነው ይላል ቅዱስ ጳውሎስ። ስለዚህ ያንን ክብር መጠበቅ ቤተክርስቲያንን መጠበቅ፣ ጥሩ ትዳር፣ ጥሩ ልጆች፣ ጥሩ አምልኮ ይፈጥራል። ስለዚህ የምንጠነቀቀው ለኛ ህይወት ብቻ አይደለም። እኒህ እናት አሁን በአንድ በኩል የተጠነቀቁት ለነሱ ህይወት ዘላለማዊነት ብቻ አይደለም። ያቺ የእግዚአብሔር ቤት ናት። እንዳትፈርስ በፍቺ እንዳትናድ መጠበቅ ግዴታ ነው። እግዚአብሔር ይጠብቅልን።